ሰላም ቤተሰቦች፣ እንኳን ወደ ናቲና ሮቢ ቻናል በሰላም መጣችሁ። ዛሬ ወደ አስደናቂቷ የእስያ ሀገር ሞንጎሊያ እንጓዛለን። በታሪኳ በባህሏና በተፈጥሮ ውበቷ ይህችን ሀገር በአጭሩ በዛሬ ቪዲዮ እንመለከታለን። ሞንጎሊያ በእስያ ሀገር ውስጥ በራሽያና በቻይና መካከል የምትገኝ ትልቅ ሀገር ናት። ምንም እንኳን ስፋቷ ትልቅ ቢሆንም የህዝቧ ብዛት ግን አነስተኛ ነው። ስለዚህ ሰፊ የሳር ሜዳዎች፣ ተራራዎችና በረሃዎች በሁሉም አቅጣጫ ይታያሉ። ሞንጎሊያን ስንጠቅስ በመጀመሪያ የሚታወሰው ታላቁ መሪ ጄንጊስ ካን ነው። በ13ኛው ክፍለ ዘመን የሞንጎልን ግዛት በመመስረት ዓለምን ታሪክ ቀይሮታል። ዛሬም ብዙ ሞንጎላውያን እንደ ብሔራዊ ጀግና ያከብሩታል። ከሀገሪቱ ታዋቂ ቦታዎች መካከል የጎቢ በረሃ ይጠቀሳል። ይህ በረሃ በዓለም ላይ ከሚገኙ ትላልቅ በረሃዎች አንዱ ነው። በዚህ ስፍራ የዳይኖሰር ቅሪተ አካል ተገኝቷል። የሞንጎሊያ ሕዝብ ባህላዊ የሆኑ ድንኳኖች ውስጥ ይኖራል። እነዚህን ገር ወይም ዩርት ተብሎ እነዚህ ድንኳኖች ስም ወጥቶላቸዋል። እንዲሁም ፈረሶችን ማርባትና መጋለብ የዕለት ተዕለት የህይወታቸው ክፍል ነው። በየዓመቱ የሚካሄደው የናዳን በዓል ደግሞ በጣም ዝነኛ ነው። በዚህ በዓል ላይ የፈረስ ውድድር፣ የባህላዊ ትግልና የቀስት ውድድር ይካሄዳሉ። ሞንጎሊያ በተፈጥሮ ሀብት የበለጸገች ሀገር ስትሆን ወርቅ፣ መዳብና የድንጋይ ከሰል ማዕድናት አሏት። ይህም በኢኮኖሚያ ትልቅ አስተዋጽኦ ያደርጋል። ይህች ሀገር በክረምት ወቅት በጣም ቀዝቃዛ ትሆናለች። አንዳንድ ጊዜ ከ40 ዲግሪ ሴልሺየስ በታች ሙቀቱ ይወርዳል። ጓደኞች፣ ዛሬ ስለ ሞንጎሊያ ሀገር አጠር ያለ ጉዞ አድርገናል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ለጓደኞቻችሁ አጋሩት። በናቲና ሮቢ ቻናል ላይ አስገራሚ መረጃዎችን ይከታተሉ። እስከዛው ድረስ በሌላ ቪዲዮ እስከሚገናኝ ድረስ ሰላም።